ምንም ነገር ማግኘት ባንቺን እንኳን ማለት ነው ያንቺ እውነት ይወጣል ሰማሽኝ ስለዚህ አሁን እኔ እውነቱን አይደለም የምፈልገው የኔ እውነት እኮ ሞቲ ጋር ነው አንቺ ያልተረዳሽው ነገር እሱ ነው የኔ እውነት እሱ ጋር ከሆነ ምን ያደርግልኛል የኔ እውነት ማውጣቱ እኔ ደግሞ ማቆን ነገር አሳያለሁ ገባሽ ዝም አልልም ለኔ እኮ አስበሽ ነው አውቃለሁ እሱ ግን ደግሞ አይሆንም በቃ ማይሆን ነገር ላይ ለምን ግምት ያለሽ አንቺ ወይኔ እኮ ሞት የሚችል ነገር ነው መታየት የሚችል ነገር እኮ ነው መደበቅ ምንም አያስፈልገውም ገባሽ ወይስ አንቺ ስሜት ስላለሽ ለሱ እሱ እንዳይጎዳ ብለሽ ነው ፈርተሽ ነው ንገሪኛ ለምን ለሱ ድስራሽን ትጎጃለሽ ለምን አስፈለገ አልጎዳም ከዚህ በኋላ አልጎዳም ሜዱዬ በቃ ስለዚህ ተስማሚ አባልኩሽ ነገር ተስማሚ ስለሱ ምንም ግድ ማይስለሽ ተስማሚ እኮ ነው ያልኩሽ ያለሁት እሱ ማለት ነገር ይሆናል እማኝኝ ይሆናል አሁን ካሜራውን አጥፊ አላጠፋውም ይሄ ይለቀቃል ብዬሻለሁ ምሳሚ ከሆነ ስሚኝ በቃ አታናጅኝ እኔንም አታናጅኝ እኔ እኮ ጓደኛሽ እኮ ነኝ አትናደጂ ይልሻለች አሁን እኔ የምልሽ ካሜራውን አጥፊና እኔና አንቺ ቤት ገብተን እናውራ ምንም ቤት የምናወራው ነገር የለንም ነገርኩሽ አልተውም ብቻሽን ሰራሽ እኔ አንሰራም ማይቱ ብለውጭ እሺ አንቺ አታከብሪኝም እንዴ ስለማከብርሽ እኮ ነው እያወራሁሽ ምንም ስለምታከብሪ ክብርሽ እንዴትሽ ነው አይደለም አለሽ ምን ሆነሻል ግን እንደዚህ እንድትሆኚ አልፈልግም በቃ እሺ በቃ አልሆንም በጭራሽ ስለዚህ በቃ ተስማሚ ባልኩሽ ነገር ተስማሚ ወይኔ ፈጣሪ ሆይ የሚያስብል ነገር እኮ የለውም እዚህ ጋር ሜሉ አንድ ያልተረዳሽው ነገር እኮ አለ ይሄ ዩቲዩብ ተከፈተ እኛ ከማውራታችን ውጪ ምንም ሌላ ትርፍ የለውም ትርፍ የምልሽ ሌላ ነገር አይደለም ግን ሞቲን አይመልሰውም በቃ ስሚኝ አሁን ማለት ነው ምንም ነገር ማግኘት ባንቺን እንኳን ማለት ነው ያንቺ እውነት ይወጣል ሰማሽኝ ስለዚህ አሁን እኔ እውነቱን አይደለም የምፈልገው የኔ እውነት እኮ ሞቲ ጋር ነው አንቺ ያልተረዳሽው ነገር እሱ ነው የኔ እውነት እሱ ጋር ከሆነ ምን ያደርግልኛል የኔ እውነት ማውጣቱ ሰላም ተመልካቾቻችን እኔ የደሜ ጓደኛ ሜላት እባላለሁ በሷ ላይ ብዙ የተደረገ ያለ ሴራ ስላለ እሱን ለማጋለጥ በሷ ስም ዩቲዩብ ከፍቼ ሁሉንም ነገር ለማጋለጥ ነው የመጣሁት ምክንያቱም እሷ ጓደኛዬ ናት ምንም ነገር እንዲደረግባት አልፈልግም እና መቋቋም ስላቃተኝ ነው የተደረገባት ያለውን ነገር እና እስካሁን ድረስ እቤት ነበረ እማናገራት ሁሉንም ነገር አሁን ደውዬ ጠርቼ ውጪ ላናገራት ነው ካሜራም ይዤ መጥቻለሁ እና እንከታተል ይሆናል ማለት ነው በሯንም አንኳኩቻለሁ እየመጣች ነው እና እንጠብቃታለን ሜሉ ምን ሆነሻል ደህና ነሽ ምንድን ነው ውጪ ደህናሽ ምን ሰራልሽ ከዚህ ትንሽ ተናድጃለሁ ታውቂያለሽ ኮቢያ ውስጥ ገባ አልገባም እዚህ ጋር እንድናወራ ነው የምፈልገው ከመቼ ጀምሮ ሁሌም ብዙ ጊዜ ላናግርሽ ሞክሬ ነበርና ከውስጥ ገብተን እናወራለን አይ እዚህ እናወራ እዚህ ማውራት ፈልጌ ነገርኩሽ እኮ ከውስጥ ገብተን እናወራለን የምናወራውን ነገር ካለ እኔም አሁን ነው ቆቆጭ የገባሁት አወኩኝ እኮ እሱ ግን እዚህ ጋር ማውራት አለብን ነው እያልኩሽ ያለሁት እዚህ ጋር ለምን ባንቺ ጉዳይ ነው ታውቂያለሽ በእኔ ጉዳይም እኮ ቤት ገብተን ቡና እየጠጣን እየተጨዋወትን እናወራለን ምን ችግር አለ ዘና ብለሽ ነው ለምትወሪ ምንም እንዳልተፈጠረ ነገር ምን እየሆንሽ እንዳለሽ ታውቂያለሽ እቴስ አውቃለሁ ግን ያው ምንም የተለየ የሚፈጠር ነገር እኮ የለም እንደዛ አትበይ ራስሽን እየጎዳሽ ነው ያለሽው ከምንም በላይ እና ጓደኛሽ ነኝ ታውቂያለሽ አስብልሻለሁ እምወድሽ ነሽ አይደለም ስለዚህ እንዲከፋሽም ሆነ እንድታዝኝ አልፈልግም እኔ ያለውን ነገር ማውራት አለብን በቃ መሆን ያለበትም ይሆናል ማለት ነው ተረዳሽ እኮ ውስጥ እንግባና አሁን እንደ ድሮአችን ቁጭ ብለን እንጫወታለን ውስጥ መግባት ምን ያስፈልጋል እዚህ ጋር ማውራት አንችልም ውጪ ላይ ቆመን ያለመደብንን ነገር በቃ እናስለምደዋለና ከዚህ በኋላ እሺ በቃ ደስ ካለሽ ችግር የለውም በቃ እሺ ስለምን እንደምናወራ ታውቂ ብዙ ነገር እኮ አስቀም አትሳቂ ምሬ ነው ምን ላልክስ አልቅሽም እያልኩሽ አይደለም ያለሁት ግን በቃ ወደ ራስሽ እንድትመለሽ ይፈልጋል እመለሳለሁ ጊዜ ይፈጃል እንጂ እመለሳለሁ እመለሻለሽ ግን እስከ መቼ ነው እንደዚህ የሚሆነው እስከ መቼ ነው የሚቀጥለው አሁን እኮ ደህና ነኝ እኔት ምንም የተፈጠረ መጥቶ በቃ ማለት ሁሉንም ነገር ለመርሳት እየሞከርኩኝ ነው ስለዚህ ምንም አያስጨንቅሽ ምንም አያሳስብሽ ምን ሆነሻል እንዴ በዚህ ነገር እኮ ብዙ ጊዜ አውርተናል እያወራሽ ያለሽው ስለሞቲ ነው ይገባኛል አዎ ስለዚህ እኔ እሱን አሁን ረስቼዋለሁ በቃ እርግጠኛ ነሽ አይመስለኝም የረሳሽ አይመስለኝም ሁኔታሽን እየተረዳሁት እኮ ያለሁት
ዝም ብዬ አይደለም እያናገርኩሽ ያለው ታውቂያለሽ አይደለ? አውቃለሁ እኮ ግን ምንም የምናመጣው ነገር የለም አሁን። ስለዚህ አንድ ያለኝ አማራጭ መተው ነው በቃ። እሱንም ነግሬዋለሁ። ከዚህ በኋላ በሱ ህይወት ገብቼ መረበሽ አልፈልግም። የምሬን ነው በቃ። ማለት አውተናል እኮ ይሄ አዲስ አይደለም። እየተጎዳሽ እንዴት ይሆናል? እንዴት ታያለሽ? ምን ላድርሽ? አላውቅም፣ ምን እንደምልሽ አላውቅም። ግን ደግሞ እስከ መቼ ነው እንደዚህ የምትቀጥይው ነው? እስከ መቼ ነው እንደዚህ የተጎዳሽ እያለቀሽ እያነባሽ? እስከ መቼ ነው እንደዚህ የሚሆነው? እሺ በቃ ከዚህ በኋላ አላለቅስ። ልደብቅሽ ነበር ግን ልደብቅሽ አልቻልኩም። ከዚህ በላይ መቀጠል አልፈልግም እንደዚህ። በስምሽ ዩቲዩብ ከፍቻለሁና ከዚህ በኋላ ልክ እንደሱ እንደሚያደርጉት ነው የምናደርገው። ገባሽ? እንዲጫወቱብሽ አልፈልግም። ምንድነው? የምን ዩቲዩብ ነው? እነሱ ለዛሬ እንደሚያደርጉት እንዴ? ምንም አያስቅም እኮ እኔ ዩቲዩብ ላይ ምንም አልፈልግም። እነሱ እንደዛ ነው ያደርጉት ያሉት። ያድርጉ በቃ። እነሱ የሚፈልጉትን ነገር ያድርጉ። ግን አይሆንም። እስከ መቼ እንደዚህ ይሆናል? የተጫወቱብሽ እኮ ያሉት የቀለዱብሽ ነው። ስለዚህ የሚሆን ነገር አይደለም። እኛም እንደዛ እናደርጋቸዋለን። ልክ እነሱን እያደረጉ እንዳሉ አሁን ዩቲዩብ ምናምን የሚለውን ነገር ታዩሽ። አይሆንም በቃ የምር አይሆንም። አይሆንም ነገር ነው በቃ አይሆንም። ሜሉ ዩቲዩብ የማይሆን ነገር የነገርኩሽ እኮ እንድትረጂኝ ነው አይደለ? እኮ ባለመደበቅሽ ልክ ነሽ። ብትደብቂም እንደምጣለሽ ታውቂያለሽ። ግን ደግሞ ይሄ ዩቲዩብ ከፍቻለሁ ምናምን እኔ ዩቲዩብ ላይ ወጥቼ የማውራት አላማውም የለኝም። እነሱ እስከ መቼ የሚቀልዱብሽ ንገሪኝ። ከዚህ በኋላ እኮ የትም አያገኙም። የምር ከዚህ በኋላ ዳኒ አቁሚ። እንደዚህ አይነት አስተሳሰብ ማለት ነው። አቁሚ በቃ ይበቃሻል። ገባሽ? ለምን ሞኝቶኝ እንዳቸውልሽ? ሞኝ እኮ አይደለሁም አውቃለሁ። ካልሆነ በቃ ልክ እነሱ እያደረጉሽ እንዳሉት መሆን አለበት። በቃ እኔ ወጥቼ ዩቲዩብ ላይ ነው ምን ሆነሻል? እሺ ምንድነው የሚለው ዩቲዩብ ላይ? ቆይ በቃ ያለውን ነገር ሁሉ ትናገሪያለሽ፣ የሚሰማሽንም ነገር ሁሉ። እኔ እንደዛ ማድረግ ሰው አይደለም ታውቂኛለሽ። ለምን በቃ አልፈልግም። የእነሱን ነገር ትቼዋለሁ። ከዚህ በኋላ የምር ሞቲ መስፍን ምናምን ከና በቃ ትቻለሁ። አረ ደግሞ እንደዚህ ይሆንሽ ላይሽ አልፈልግም። በቃ አልሆነም። እሺ በቃ ቃል ገባልሻለሁ። በጭራሽ አይሆንም። እንደዚህ እየሆኑ እንደዚህ እየቀጠሉ በጭራሽ አንቺ ልትረጋጊ ማትችይም። ሲጀመር ንገርሽ አሁን ነገርኩሽ። ግን አሁን ዩቲዩብ የሚለውን ነገር እንዳትሞክሪ። በጭራሽ እንዲጎዱሽ አልፈልግም። ሰማሽ? አይጎዱኝም፣ የምር አይጎዱኝም። በቃ ተጎድቼ ነበራ። ልክ ነሽ። እንደ ጓደኛ አስበሽልኝ ይሄን ነገር አድርገሻል። ግን ደግሞ እኔ ዩቲዩብ ላይ ወጥቼ እንደዚህ አደረገኝ ሞቲ ምናምን አልልም። እኔ ግን ላቆም አልችልም። ገባሽ? በፍጹም አይሆንም። እነሱ እነዚህ እየቀለዱ በፍጹም እኔ ልተው አልችልም። እና ዩቲዩብ ከፍተን በቃ ግዴታ ነው። አዎ መሆን አለበት። አትሻወጂ። እየተጫወቱብሽ እኮ ያሉት አይገባሽም? ተረጅስቲ ይሄንን እንኳን ይገባኛል እኮ ለኔ አስበሽ ነው። ግን ደግሞ ለምን ድርቅት ያለሽ? ቆይ ለምን ድርቅት ያለሽ? ድርቅ ማለት ጓደኛሽን ለምን አታዳምጫትም? እሺ ሰምቼሻለሁ፣ አስበሽልኝ ነው፣ ተረድቼሻለሁ። ግን እኔ ዩቲዩብ ላይ ወጥቼ እንደዚህ ሆነ እንደዚህ ሆነ አልልም። የምሬን ነው አልልም። እንዴ ምን ሆነሻል? ሀዘንሽ መከፋትሽ እሱ እኮ በቃ ያልፋል። ጊዜያዊ ነው ማለት በይኝ። ለምን አላፈም ታዲያ እስካሁን ድረስ? ስንት ጊዜ ሆነሻል አሁን? በቃ አሁን እስካሁን እኮ እኔ ነበርኩኝ ያስቸገርኩ የነበረው። እኔ ነኝ ላገኛቸው የምፈልገው። ከዚህ በኋላ ግን አትድረስብኝ፣ አልደርስብህም ብዬዋለሁ ሞቲንም ቢሆን። ስለዚህ እኔ በቃ ማለት በምን ምክንያት ዩቲዩብ ጭራሽ ከልብሽ አይደለም ያውቃል። ደግሞ ከልብሽ አይደለም አሁን እኮ እኔ ዩቲዩብ ላይ ወጥቼ አትክጂኝም። በቃ ስለዚህ እኔ ዩቲዩብ ላይ ወጥቼ እሺ ቆይ ዩቲዩብ ከፈትኩኝና ማውራት ጀመርኩኝ። ምን እንዲመጣ ነው? ምንድነው የሚቀየረው? ይስተካከላል። ይስተካከላል። ምናልባት የቀልዳቸውንም ሊያቆሙ ይችላሉ እነሱ። ይኸውልሽ ሞቲም እኮ አሁን ሌላ ህይወት ጀምሯል። አፍሻላ እንዲህ ወጣ ገባ እያለ ሌላ ህይወትም ጀምሮ እንደዛ ነው። ወጣ ገባ እያለ ተስፋ እየሰጠሽ እንዴት እንደዚህ ይሆናል? በቃ እኔ ከዚህ በኋላ ተስፋ አላደርግም። እሺ በዛ እንስማማ። እያለቀሽ እኮ ነው ቀን በቀን ቀን ከሌት አያስቅም። ምንም ነገር የሚያስቅ ነገር የለውም። አሁን ራሱ ቪዲዮ እየተቀረጸ ነው ያለው። ይሄን ቪዲዮ እለቀዋለሁ። እሺ እንዴ ሜሉ ምን ሆነሻል እንዴ? ምን ቪዲዮ ነው? በቃ ነገርኩሽ እኮ ይሆናል አልኩሽ። እናትሽ ይሄን ካሜራ አጥፊው። አይሆንም። የምር አጥፊው። ሜላት አላጠፋውም አልኩሽ። ይሄ በቃ አንዴ የወሰንኩት ነገር ነው። ገባሽ? ይሄ እኮ በሆነ ሰው ውሳኔ የሚሆን ነገር አይደለም። እኔ እና አንቺ ተስማምተንበት የሚሆን ነገር ነው። ደግሞ እኔ ዩቲዩብ ላይ ወጥቼ ምንም የማተርፈው ነገር የለም። ለምን አይገባሽም? የተጎዳሽ እኮ ያለሽው። እሺ በቃ እኔ ልጎዳ ጉዳቴን ከፈለኩት በጭራሽ አይሆንማ። እኔ ደግሞ እንደዚህ ሆነሽ ላይሽ አልፈልግም። ጓደኛሽ አይደለም እኔ ወይስ ምንድነው ነገሩ? ካሜራውን አጥፊና እናወራለን። አላጠፋውም። ይሄን ቪዲዮ ለቀዋለሁ። ቤሉ እያናድርሽኝ ነው የምር። እኔም በጣም እያናድርሽኝ ያለሽ። በቃ ይሆናል አልኩሽ ይሆናል ነው።
እሺ ገባሽ? አሁንም አልኩኝ እኔ ደግሞ ዩቲዩብ ላይ ወጥቼ ማውራት አልፈልግም። እስከ መቼ ነው እሱ እንቀልድብሽ እንጫወትብሽ? አይቀልዱብኝም። ከዚህ በኋላ አይቀልዱብኝም። ከዚህ በላይ ምንድነው? ምን እስክትሆኚ ነው የምጠብቂው? ንገሪኛ። ምንም እኮ አልተረዳሽም። ይኸውልሽ ይሄ ዩቲዩብ ተለቀቀ፣ እሺ የምናወራው ነገር ይለቀቃል። ለኔ ምንም ትርፍ ከሌለው ምን ያደርግልኛል? ይሄ ዩቲዩብ መከፈቱ ሞቲን የሚመልሰው ይመስልሻል? ይሁንም ግን ስራቸውን ማቆም አለባቸው። ገባሽ? አሁን ካሜራውን አላጠፋውም። ይሄ ይለቀቃል ብዬሻለሁ። ምን ልትሰሚኝ ከሆነ ስሚኝ። በቃ አታናጅኝ። እኔንም አታናጅኝ። እኔ እኮ ጓደኛሽ እኮ ነኝ። እሺ አትናደጂ። አሁን እኔ የምልሽ ካሜራውን አጥፊና እኔና አንቺ ቤት ገብተን እናውራ። ምንም ቤት የምናወራው ነገር የለንም። ነገርኩሽ። አልተውም። ብቻሽን ትሰሪያለሽ። እኔ አልሰራም። ዩቲዩብ ላይ ብቻ። እሺ አንቺ አታከብሪኝም እንዴ? ስለማከብርሽ እኮ ነው እያወራሁሽ። ምንም ስለምታከብሪኝ ክብርሽ እንጀትሽ አይደለም ያለሽ። ዩቲዩብ በመክፈት ነው የምንከባበረው። ምን ሆነሻል? ግን እንደዚህ እንድትሆኚ አልፈልግም። በቃ እሺ በቃ አልሆንም በጭራሽ። ስለዚህ በቃ ተስማሚ። ባልኩሽ ነገር ተስማሚ። ወይኔ ፈጣሪ ሆይ የሚያስብል ነገር እኮ የለውም እዚህ ጋር። እነሱ እኮ ስለብቶ አታውቅም ብለው ነው እየተጫወቱብሽ ያሉት። እኔ ደግሞ ማቆን ነገር አሳያለሁ። ገባሽ? ዝም አልልም። ለኔ እኮ አስበሽ ነው አውቃለሁ። እሱ ግን ደግሞ አይሆንም። በቃ የማይሆን ነገር ላይ ለምን ግግምት ያለሽ አንቺ? ወይኔ ይሄ እኮ መውጣት የሚችል ነገር ነው። መታየት የሚችል ነገር እኮ ነው። መደበቅ ምንም አያስፈልገውም። ገባሽ? ወይስ አንቺ ስሜት ስላለሽ ለሱ እሱ እንዳይጎዳ ብለሽ ነው? ፈርተሽ ነው? ንገሪኛ። ለምን ለሱ ድረስሽን ትጎጃለሽ? ለምን አስፈለገ? አልጎዳም። ከዚህ በኋላ አልጎዳም። ሜዱዬ በቃ ስለዚህ ተስማሚ። ባልኩሽ ነገር ተስማሚ። ስለሱ ምንም ግድ ባልሽ ተስማሚ እኮ ነው እያልኩሽ ያለሁት። እሱ ማለት ነገር ይሆናል። እመኚኝ ይሆናል። ወጣንና አውራን እዚህ በእናትሽ አሁን ራሱ በጣም እያስጨነቅሽኝ ነው የምር። እሺ ዝጊውና ቤት ገብተን እና እዚህ ጋር ምንም የሚያስጨንቅ ነገር የለም። እኔ እንድጫወቱብሽ አልፈልግም በፍጹም። ሰማሽ? የኔ ውድ ለኔ አስበሽ እንደሆነ እኮ ይገባኛል። እሱን እኮ አውቃለሁ። ስለዚህ እሱ የምትረጂ ከሆነ በቃ ተስማሚ እያልኩሽ እኮ። እሱ እንዳይጎዳ ብለሽ ምናምን ከሆነ ደግሞ ንገሪኝ። ለዛ ነው እንዳይጎዳ ፈርተሽ ነው ወይስ ምንድነው? እሱ እየጎዳሽ አይደለም እንዴ? ምንም ሳይመስለው እየተጫወቱብሽ ነው ያሉት በይቱ። ምንም ነገር አታውቅም ብለው። እስከ መቼ ነው እንደዚህ የሚሆነው? እኛስ ማድረግ አንችልም? በቃ ተስማሚ። በዚህ ከዛ ወተን እኛ የምናወራ ልክ እንደነሱ። በቃ ማድረግ እንችላለን። በማውራታችን ምንድን ነው የምናተርፈው? ብዙ ነገር እናተርፋለን። ምንም አናተርፍም። እንዲገባቸው እናደርጋለና እስከዛሬ ድረስ ከማምሽ ቢረዱኝ እስከዛሬ ባልኩት ነገር ይገባቸው ነበር፣ ግን እነሱ አልተረዱኝም። ምናልባት ሊለወጥ ይችላል ከዚህ በኋላ። ለምን ትከራከሩኛለሽ? ሜሉ አንድ ያልተረዳሽው ነገር እኮ አለ። ይሄ ዩቲዩብ ተከፈተ፣ እኛ ከማውራታችን ውጪ ምንም ሌላ ትርፍ የለውም። ትርፍ የምልሽ ሌላ ነገር አይደለም፣ ግን ሞቲን አይመልሰውም። በቃ ስሚኝ፣ አሁን ማለት ነው ምንም ነገር ማግኘት ባንቺን እንኳን ማለት ነው ያንቺ እውነት ይወጣል። ሰማሽኝ? ስለዚህ አሁን እኔ እውነቱን አይደለም የምፈልገው። የኔ እውነት እኮ ሞቲ ጋር ነው። አንቺ ያልተረዳሽው ነገር እሱ ነው። የኔ እውነት እሱ ጋር ከሆነ ምን ያደርግልኛል? የኔ እውነት ማውጣቱ ታይ እንደዛት በይኝ። ለአንቺ እኮ ነው እየለፋ ያለሁት። ገባሽ? እሱን አውቃለሁ። ስለዚህ ይሄ ነገር እንዲሆን ፍቀጂልኝ። መናገር አለብሽ፣ ማውጣት አለብሽ ሁሉንም ነገር። ምንም ያስፈራ ነገርም የለም ወይ ስለሱ መጨነቅም የለብሽም። አሁን ላይ ልንገርሽ፣ የጎዳሽን ነገር አስቢ። በቃ አሁን እሺ በይኝና ማለት ነው እኔ ቃል ገባልሻለሁ፣ እሱ የትም አይሄድም። ሰማሽኝ? ያንቺ ይሆናል። እኔን አረጋግጥልሻለሁ። በምን ታረጋግጥልኝ? እመኚኝ፣ እኔ ጓደኛሽ አይደለ እንዴ? አምንሻለሁ። በቃ ስለዚህ ታመን ነገር አይደለም። ምን አለች በይኝ። ያንቺ ነው የሚሆነው ተመልሶ እሱ። ገባሽ? የትም አይሄድም። ምን ልታደርጊው ነው? አግተሽ ታሸንፊዋለሽ። በስራሽ ታሸንፊዋለሽ። በቆራጥነትሽ። ገባሽ? እሺ ምን ላድርግ? ጠንካራ ስትሆንሽ አሳዩ። በቃ ልፍስፍሳቱኝለት። ለዚህ ነው ይሄ ቪዲዮ መለቀቅ አለበት እያልኩሻለሁ። ገባሽ? እለቀዋለሁ። አሁን አትከራከሪኝ። እሺ በይኝ። ነገርኩሽ። እመኚኝ፣ ምንም ነገር መፍራት የለብሽም። ገባሽ? ሞቲ ያንቺ እንዲሆን አደርግልሻለሁ። ጓደኛሽ ያንቺ ይሆናል። ሞቲ የማንም አይደለም፣ ያንቺ ነው። ገባሽ? በዚህ ነገር እርግጠኛ ነሽ አይደል? በደንብ